ነበር። እኔ ተቸገርኩኝ ተራ ሰው ነኝ። ሀብታሞች ለእንደኔ አይነቱ ለተቸገረ ሰው እንዲሰጡ ለማስታወስ ነው እንዲህ ለረሱል ፍቅር ባሳየህ ቁጥር በይበልጥ ተጠቃሚ ትሆናለህ እያልኩ የምጣራው። እባካችሁ የጌጣጌጥ ሳጥኔን አምጡልኝ። መልሱት። ለረሱል ውዴታ ባሳየህ ቁጥር በይበልጥ ተጠቃሚ ትሆናለህ ብለሃልና እኔም ለረሱል ውዴታ ብዬ ለርቤ ቅርብ የሆነውን ንብረቴን እሰጥሃለሁ። ይኸው ዘውዴን ውሰድ። ወይኔ አላህ ወይኔ አላህ፣ ምስጋና ለአንተ ይሁን ክብርት ልዕልት። ለረሱል ዓለይሂ ሰላም ባለሽ ጥርት ያለ ውዴታ ምክንያት ይህንን ውድ ስጦታ ለነቢ መስጠትሽ አላህ እጥፍ እጥፉን ይስጥሽ። ረሱልን በህልምሽን ማየት ይወፍቅሽ። ጀነቱል ፊርደውስን አላህ ይስጥሽ። አሚን። አላህ ዱዓህን ይቀበልህ። ለአንተም ተመሳሳዩን እመኝልሃለሁ። ይህ የተባረከ ስራሽን አላህ ይቀበልሽ። ሉሉ መጣ፣ ሉሉ መጣ። አሰላሙ አለይኩም የኔውድ። ወአለይኩም ሰላም ውዴ። ቀንሽ እንዴት ነበር? በጣም ደስ የሚል የተባረከ ቀን ነበር። መጀመሪያ የሰፈሩ ልጆች ተሰብስበው ወደ ቤተ መንግስቱ በመምጣት ነሺዳ አደረጉ። በጣም ደስ የሚል ነገር። ከዛም የቀኑ መጨረሻ ላይ አንድ ደሃ በጣም ልብ የሚነካ አባባል እያለ ነበርና ያለውም ነገር በጣም ልቤን ነካው። ምን ቢል ነው እንዲህ ልብሽ ውስጥ ሰርጎ የገባው? ለረሱል ውዴታ ባሳየህ ቁጥር በይበልጥ ተጠቃሚ ትሆናለህ የሚለውን ንግግር እየደጋገመ ነበር። የዛኔ ወደ ቤተ መንግስቱ አስጠርቼው ከሁሉም ነገር በላይ የምወደውን ንብረቴን ሰጠሁት። ኧረ ምን ሰጠሽው? ዘውዴን። ዘውዱን ሰጠሽው? እንዴት ዘውዱን ትሰጪዋለሽ? ይህ ዘውድ እኮ አባቴ እናቴን ሲያገባት የሰጣት ስጦታ እኮ ነው። ይህ ዘውድ ከወርስም አልፎ ለእኔ ቅርስ ነው። ወድጄስ ብሰጥሽ ለባዳ አሳልፈሽ ትሰጪዋለሽ? እዚህ ከተማ ጋሉት ጌጣጌጦች ሁሉ በጣም ውድ እኮ ነው። ከፊቴ ጥፊ። አይሆንም፣ እባክህን ከቤቴ ውጪ። ላይሽ አልፈልግም። መሄጃ የለኝም። እባክህ ማረኝ። እንዴት እንደዚህ ታድርጊኛለሽ?